የሆነ ስጦታ አዘጋጅቼላታለሁ። ስወርቅ አንስተሽኛል። ስለዚህ እመቤቴ ስትወርቂ ታንሳሽ፣ ከጎንሽ ሁሌም አትለይ። ምን አይነት በረከት ነው የመጣው! እናቴ ማርያም በቃ ያሰብሽውን ታሳካለሽ። በእውነት ጥሩ ልጅ ነሽ። በጣም ጥሩ ሴት ነሽ። ጥሩ እህት ነሽ። ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በጣም ደስ ብሎኛል። እናንተ ጋር ስመጣ ደስታዬን ላካፍላችሁ ያለሁበትን ሁኔታ ለእናንተ ለማሳወቅ ነው የመጣሁት። ዛሬ በጣም ደስተኛ ነኝ። ካለፉት ቀናቶች ሁላ በቃ አሁን እንዴት ነው በጣም ደህና ነኝ ማለት የምችልበት ሁኔታ ላይ ነው ያለሁት። ያሳለፍኩት ጊዜ ቀላል የሚባል ነገር አይደለም። እኔም ያጠፋቸው ስህተቶች ነበሩ። ያን ሁላ አሳልፌ ግን ዛሬ እዚህ ላይ ቆሜ ያለሁኝ በእናንተም እርዳታ ፍቅርም ጭምር ነው። ላሳያችሁኝ ፍቅር በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እና ከአጠገቤም ደግሞ ሰው ራቀኝ ባልኩበት ሰዓት ከአጠገቤም ሆና ስትረዳኝ ለነበረችው ለኤደንም ምንም በቃ ካፌ የሚወጣ ምንም አይነት ምስጋና የለኝም። ማለት ከቃል በላይ ነው ያደረገችልኝ ነገር። እዚህ ላይ ለመቆሜ በቃ የእሷ ትልቅ ሚና አለበት። ከዛም አልፎ የእናንተ ደግሞ በቃ ትልቁን ድርሻ ይዛል እና ለሁሉም ሁላችሁንም በጣም አድርጌ አመሰግናለሁኝ። በእውነት የምሬን ነው። እዚህ ጋር እንዴት ነው በቃ አላቅም መናገር እስኪያቅተኝ ድረስ ነው የሚሰማኝ ስሜት እና በጣም ነው የምወዳችሁ። ስላከበራችሁኝ አመሰግናለሁ። እና ዛሬ እንግዲህ እንደምታዩኝ በጣም ደህና ነኝ። ማለት ደህና ነኝ ከምለው ውስጥ የሚሰማኝን ስሜት ለእናንተ መግለጽ ባለመቻሌ ሁላ የሆነ አለ አይደል አንዳንድ የሚሰማችሁ ስሜት አለ እና እንደሱ አይነት ስሜት የተሰማኝ ነው እና እግዚአብሔር ይመስገን ማለት በቃ ተመስገን። አሁን ላለሁበት ነገር ላይ ፈጣሪን ከምንም በላይ አመሰግነዋለሁ። ማለት እንድቆም አድርጎኛል። ያን ሁላ ጥፋት አጥፍቼ ምሮኝ እዚህ ጋር በሁለት እግሬ መሄድ ችያለሁ፣ ቆሜያለሁ። ስለዚህ ከአጠገብ የነበራችሁም ሰዎች ጓደኞቼም እንዳለ በጣም አድርጌ አመሰግናለሁ። በጣም በማማርርበት ሁኔታ ላይ እናንተ አልተዋችሁኝም እና ከዛ መሀል ኤደን ናት። ሄዱ ለአንቺ ቃል የለኝም፣ በእውነት ቃል የለኝም። ከእህትም በላይ በቃ ለእኔ ለራሴ መሆን ከማልችለው በላይ ነው እሷ ለእኔ ስትሆንልኝ የነበረው። ምክንያቱም በዛ ሰዓት ጎርቻት ነበረ። እሷ ላይ ያን ሁላ ነገር ካደረግኩበት በኋላ እሷ ግን ስለ እኔ እያሰበች እኔን ለማቆም ሁሉንም ነገር ረስታ በቃ እንደ ሴት ልጅ ራሱ መጠንከር አለብሽ ብላ ብዙ ነገር ስትመክረኝ ነበር እና ኤደን በቃ በጣም ትልቅ ሴት ናት። በጣም አድርጌ አመሰግናለሁ በድጋሚ ማለት ነው። እግዚአብሔር ያክብርልኝ። ብቻ ወደፊት እንግዲህ መክፈል ባልችልም ፈጣሪ እንደሚከፍልሽ አልጠራጠርም። እና ዛሬ የመጣሁት ደግሞ አሺ ያው ቤተሰብ ጋር በእኔና በቤተሰብ መሀል ችግር ነበረ እና እሱን ችግር ከአጠገቤ ሆኖ ረድቶኝ ብዙ መስዋዕትነት ከፍሎ ቤተሰብ መሀል ያለውን ችግር ፈቶ እኔን አስታርቆኛል ማለት ነው። በጣም ነው ደስ የሚለው። ከቤተሰብ መራቅ በጣም ከባድ ነው፣ አብሶ ለሴት ልጅ በጣም ከባድ ማለት ከምላችሁ በላይ ማለት ነው። ጓደኛ ምናምን በራሳችሁ የምትፈቱት ችግር ነው። ቤተሰብ ሲሆን ግን በጣም ነው የሚከብደው። ምክንያቱም ከዛ ቤተሰብ ተወልዳችሁ እንዳልተፈጠረ መሆን፣ እንደዛ አይነት ስሜት ሲሰማችሁ፣ በከባድ ጊዜ ቤተሰባችሁ ምናምን ስታጡ ማለት በቃ ታውቁታላችሁ ብዬ አስባለሁ እና እሱን ነገር ቀርፎልኛል ማለት መስዋዕትነት ከፍሎ ነው ማለት ይቻላል በስነስርዓት ማለት ነው። እና በጣም አድርጌ አመሰግነዋለሁ። እና እንዳልኳችሁ ነው አሺ በጣም መስዋዕትነት ከፍሎ ነው እንደውም መጣ አለ ዘገየ። አይ አልዘገየህም። ቤተሰቦቼን እያመሰገንኳቸው ስላለፈው ነገር እየነገርኳቸው ምናምን ነበር። እንግዲህ ደስ ብሎኛል ዛሬ። ሰላም ልበላቸው። ሰላም በላቸው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እግዚአብሔር ይመስገን እኛ ደህና ነን። ያቡ ያው ብዙም አልጠየቅኳትም ግን ተሻለሽ? ተሻለኛል። ጠይቀኝ። እኔ በጣም ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጠብቅህ ነበር። እኔም ደግሞ ያው ቶሎ ከምንም በፊት የጠራሁህ ላመሰግንህ ለተፈጠሩት ነገሮች በሙሉ ያን ሁላ መስዋዕትነት ከፍለ ለራስ ሳትሆን ቅድሚያ ለእኔ በመስጠት ላደረክልኝ ነገር በሙሉ በጣም አድርጌ ላመሰግን እፈልጋለሁ። በእውነት እኔም ደግሞ ጥሩ ሰው ነህ። በጣም ነው ማከብርህ። ትልቅ ሰው ነህ። በችግሬ ሰዓት አልተውከኝም። ማለት በቃ ቃል የለኝም ለአንተ ላደረግከው ነገር በሙሉ። ስለዚህ ፈጣሪ ያክብርልኝ። እኔና አንቺ እንደዚህ የምንሆን ሰዎች አይደለንም። ማለትም ያው ካለን ካሳለፍነው ጊዜ አንጻር እንደዚህ መባባል የለብንም እና ያው ስለ ሁሉም ነገር አንቺም ስለተረዳሽኝ አመሰግናለሁ።
እና ደግሞ ዛሬ እንዴት ነው? ምንድን ነው? ይህን እነግርሃለሁ። ብቻ ይቅርታዬን አሁንም በሰው ፊት ከእንደገና ደግሞ ይቅርታ ልጠይቅ እፈልጋለሁ፣ እንዲቀለኝ ማለት ነው። እኔ ከዚህ በኋላ ከእንደገና ራሱ ይቅርታ ጠይቄ ይባል አይቆጨኝም በአንተ ጉዳይ። አሁንም ወደፊትም በጣም ስለጎዳውክ በሰው ፊት እንድታፍር ስላደረግኩ በጣም ይቅርታ፣ በጣም ማለት ነው። ይቅር ይሻል ነት እኔ የምለው ግን እንደዚህ አስቸኩለሽ የጠራሽኝ በሰላም ነው? አዎ በሰላም ነው። ያው እንግዲህ አሁን ያለ ነው የኤዱ በር ላይ ነው። እሱ አውቃለሁ። ኤዱ ቤት በር ላይ ነው እና እሷን ያው እንዳንተ በጣም ላመሰግናት ፈልጋለሁ። ከአንተ በተጨማሪ እሷም ከጎን ያልጠፋችም ቤተሰብም እንግዲህ እንትን ባልን ጊዜ ችግር በተፈጠረ ጊዜ እሷ ጋር ነበር የከረምኩት፣ እሷ ጋር ነበር የቆየሁት እና አብረን ብዙ ነገር አሳልፈናል። እዚህ ጋር ቆሜ እንደሄድ ራሱ የበኩሏ ሚና ተጫውታለች። የምትችለውን ነገር ከአቅሟ በላይም ቢሆን አድርጋለች። ያው እንግዲህ እኔ የማመሰግንበት ቃል ባይኖረኝም ግን ያው ዝም ከማለት አንዳንድ ጊዜ የሆነ ነገር ብታደርግ ይሻላል እና ስለዚህ ለእሷ የሆነ ስጦታ አዘጋጅቼላታለሁ እና ይህንን ስጦታ ስሰጣት አብረኸኝ እንድትሆን ፈልጌ ነው እና በድጋሚ አንተን በጣም አመሰግናለሁ። በጣም ይቅርታ ስላሳለፍነው ነገር በሙሉ ያንን ዋጋ እንድከፍል ስላደረኩ በጣም ይቅርታ በድጋሚ። እኔም በጣም ደስ ብሎኛል እንደዚህ ይቅርታ ብለሽ ስለመጣሽ በጣም ደስ ብሎኛል። ትልቅነት ነው። እሺ አመሰግናለሁ። ያው ቤተሰብ ጋር ከተመለስኩ በኋላ ነግሬያታለሁኝ፣ ግን ዛሬ እንደምመጣ አታውቅም። ሰርፕራይዝ ለማድረግ ያክል ስለዚህ ብቻዬን ከመሆን አብረን እንግባ እንኳን አጥራ ነው አንቺ ራሱ የቤት ስራ ሆነሻል። አንቺ ደግሞ እንዴት ነሽ? ደህና ኧረ አንቺ በቃ ቤት ስትገቢ ትሽኛል። እናገራለሁ እኔ ለአንቺ እነግራለሁ እኮ ባዶ ቤት ነው። እውነት እንደዛ አይደለም። እፈራለሁ ቤት በጣም ናት። እዚህ እኔ ጋር ሁኚ አላልኩም ብለሽኝ ነበረ። በጣም ይቅርታ። መምጣቴ እኮ አይቀርም እንዴ? ከዚህ በኋላ እኮ በቃ አብረሽ እንድትኖሪ ነው ፈልጋው። ኧረ አይቀርም። የምር ግን ሰው ያለበት ቤት በጣም ደስ የሚለው። አዎ ደስ ይላል። እኔ እዚህ ለምጄ ሁላ እንዴ ጠዋት ተነስተን ምናምን በቃ እሷ ቁርስ እኔ ቡና ምናምን ብቻ ደስ የሚል ጊዜ ነበር። እኔማ ገርሞኝ እኮ ባለፈው ስነግረኝ ሁሉንም ነገር ነው የነገርኩት። አንድ አላስቀረብኝ ያልኳት ቀረብኝ ብቻ ሳይቀናው ላይ ቀረብ ዳንስ አለ። ቤተሰብ እንዴት ሆነ? ያለውበት ሁኔታ ታውቂያለሽ። ትንሽ እንትን አላልኩሽም ምናምን አሹን ተክቼልሽ ነው። አዎ ልክ ነሽ። ከኔ በላይ እንደሚንከባከብሽ ስለማውቅ ብዙም እየደወልኩ ቼክ አላደረኩሽም ነበርና ምን ላይ ደረሳችሁ? በዛ አጋጣሚ ልጠይቅሽ። እድሜ ለሱና ሁሉም ነገር ተፈቷል፣ ተስተካክሏል። አዎ እነሱ ቤተሰብ ጨክኖ አይጨክንም። አይጨክንም እንዴ? ያው አንዳንድ ጊዜ የወላድ አንጀት ሲሆንብሽ እንዴት ነው የማታምኚው ነገር አለ አይደል? እንደዛ ሆኖባቸው ነው እንጂ ያው እንደማይጨክኑብኝ እኔም አውቃለሁ። ግን ያው የሰራሁት ስራ እኔም በሰዓቱ አሳፍሮኝ ነበር። ሰው ግን ሲጨመርበት ጥሩ ይሆናል። አንዳንዴ እግዚአብሔር ሲጨመርበት እግዚአብሔር ይመስገን ብያለሁ። እግዚአብሔርም ሲጨመርበት ደግሞ መልካም ይሆናል። አዎ እና ደስ ብሎናል። ቴንክ ዩ በጣም ነው። በሷ ስም ነው ያመሰግናለሁ። ኧረ እኔ ነው የማመሰግነው። እውነት ሄዱ ተንከባክበሽ በዘዋሹ እንደዚህ ሰው ማስታረቅ ምናምን በጣም ጎበዝ ነው። በጣም በእውነት በጣም ይሰራልና ተንከባክበሽ እሷን እንደዚህ በማስቀመጥሽ ያም እንግዲህ እሷም ነገር የሆነ ነገር በሆን ከጎኔ እንደምትሆን አውቃለሁና ለዚህ ጊዜ ካልሆነ ለመቼ ሆነ? እውነት ነው። እና እንዴት ነሽ ታዲያ? በጣም አምሮብሻል። እሱን እያልኩኝ እኮ ነው እኔ እያየኋት እኮ ነው። በጣም አምሮብሻል። በቃ ቤት ነው ሙሉ ግን እውነት አንተ ናፈቀችኝ። እሺ ከዚህ እኮ ከሄድኩ ብዙ ቀን አልሆነኝም። ገና 2 ቀን አልሆነኝም። በቃ ሱቅ ስንሄድ አብረን ነበር የምንሄደው። ከዛ ለምደሽ ያቡ ምናምን የምትለኝ ራሱ ጆሮዬ ላይ እያቃጨለ ምናምን ብካስካን እያየሁት ነበረ እኮ እኔ በነገራችን ላይ ሄዱ እያየሁት ነበር። እንዲህ ቴብሉ ምናምን በሚሪንዳ በሙዝ መድኃኒት ሰጫት እንዴ ጀመረስ። እኔ በቃ ሁለታቸው
ኧረ ተይ እንጂ አበራችሁብኝ። አሁን በባዶ አልያዛችሁ ምሳ ነገር ምናምን ከቤት ነው የመጣ ነው። ችግር የለውም። ከቤት የመጣ ሳይበላም እንደዛ ማለት ሳይሆን መጀመሪያ እንዴት ነው የመጣንበትን ጉዳይ ሳናሳካ አንቀመጥም ነበረ። ተቀመጥን ሶፋው ተመቸንና እና ደግሞ እኔ ኬርኩ በኋላ በጣም ብዙ ነገር ፈጣንሽ በጣም ብቻሽን ሁሉን ነገር አረግሽ። አንዳንዴ በቃ የሰውን ቤት መሰለኝ። አዎ በጣም ነው የሚያምረው። ተቀየረ። በጣም ያምራል። በጣም ነው የሚያምረው። በጣም ያምራል። የምር ያኛው የምር ነበር። ይሄ ደግሞ ሞር የሆነ ደስ ይላል። በድብቅ ነበር የተቀየረ። የሆነ ኑሩብኝ ይላል። አሁን ግን ከቤት መውጣት ትፈልጊያለሽ ማለት ከዚህ እዚህኛው ቤቴ አዲስ ቤት ገብቻለሁ። ቤት ቀይሬያለሁ። ያው የራሴ የሆነ ምክንያት አለኝ። ሌላም አንዳንድ ሰዎችም ያው ብዙ ጊዜ ቤትን ክፍት ስታደርገው ብዙ ሰዎችም እየመጡ ምናምን ስለሆነ ቤት መቀየር ስለፈለኩኝ በዛ ምክንያት ነው የቀየርኩት። አድራሻ እንዳትናገሩ እኔ ራሱ ያው በስንት ጠቁማኝ ያወኩት እና ከዛ ውጭም ደግሞ ታውቂያለሽ እኔ ሰው ምን ይሁን የባት ነው የነገረችኝ። የምር በጣም እቺ ልሰድሽ አይንሽን ሸፍኝ ነው ብዬ ነበር። አላየሁትም። እንዲህ እያልኩ አልመጣሁም። ታስቢ የሰፈም ያለው እና ያው እንዳልኳችሁ ነው ቤት ቀይሬያለሁ። እኔ ቤት ከመቀየርም በፊት ብዙም ከቤት መውጣት አልወድም ታውቂያለሽ። አውቃለሁ። ቤት ወዳድ ናት ልጅቷ። የምር በጣም ቤት ውስጥ ማፋታስቀኛለሽ በጣም ደስ የሚሉኝና አዎ ቤት ነው የመሰለማ ነገር የለም። እኔ ደግሞ ከአዲስ ቤት ጋር የሚያስፈልግ ነገር የሚሄድ ነገር በቃ እኔ ራሱ ጓጓው። እሺ ያስ ካልሽኝ ይዛል ልነሳ እናጨብጭብ። ካሜራማን እንግዲህ በደንብ አሳይልን። እኔ ይኸውና ምንም ማለት አይደለም። እውነት እኔም ደስ ብሎኛል። ምንም በማስመልከት ነው ነገር አንደኛ ቤትም ቀይረሻል። ሁለተኛ ደግሞ እኔ ላንቺ የሆነ ነገር መስጠት ፈለግኩ። ሁለተኛ ደግሞ በአቅሜ የሆነ ነገር ላንቺ ማድረግ ፈለግኩኝ። እንግዲህ አቅሙን ካረገ አስፈላጊ ነው። አሁን ከችና ግን እንዴት ነው ልጥፍጥፍ አድርገዋለች። ላግዝሽ እኔ ይመስለኝ እንግዲህ እስኪ ትክክልና ታሳያለህ እንዴ? ይጨብጨብ። እንዴት ነው ጭብጨባ? ለእኔ ግን ሰው ስጦታ ከሰጠኝ ቆየ። በጣም ነው እንደዚህ አጨብጭቡ። ሰርተሽ ቢቢኬ ነው ወይዘው እንደሱ ይለጣጠፍ ነው ወይዘው ሰርታ እንደበላሽ እንደገዛሁት ነው የምቆጥረው። አቤት ላግ አጨብጭቡ አለ ቲክቶክ ላይ ሰዎቻችን። እኔም ሰርፕራይዝ ደግሞ ስጨርስ ነው የምንከፍተው። እኔ ባይዛዊ ሰርፕራይዝ አንድ ላይ ደግሞ ነው ሰርፕራይዝ። የምር አላየው አንዴ ቤት በኩል ስመጣ ነው ግን መሰለሽ ወደ ቤት የገባ ነው። አጨብጭቡ አለ ማርያም ማርያም ልበል እረፍቴ ሆይ በስምሽ ልጠለል። የቃል እናት ያድናል ቃልሽ ታምር ይሰራል ስምሽ። በጣም ነው በጣም ቤተሰቦቻችን አያችሁ ኢየሱስ በጣም ነው የሚያምረው። ደግሞ የለኝም ቤት እንዳየኋት ወዲያው አንቺ ነበርሽ ትዝ ያልሽኝ። እውነት ደግሞ ባለፈው አውርተን ነበር ደግሞ ያወራንም ስለነበር ወዲያው ነው በቃ ትዝ ያልሽኝና ለምን ነገር አልወስድላትም ብዬ አመጣሁ። በጣም ነው የማመሰግነው። ደስ ይላል። እኔ ደግሞ ባይዘው ማለት ነው እንደዚህ በቃ ስላየኋችሁ ደስ ብሎኛል። እመቤቴ ማርያም የልብሽን ትሙላልሽ። አሜን። ያሰብሽው ይሳካልሽ። አሜን። እንግዲህ መራቂኝ ያለ ትልቅ የምሬን ነው። በጣም ነው እመቤቴ ደግሞ በችግር ጊዜ ማንንም አታውቅም። እኔም በችግር ጊዜ አንቺ ትተሽኝ አታውቂም። እንግዲህ አንቺ በችግር ጊዜ አጠገቤ እንደሆንሽ እሷም አጠገብሽ ትሆን። አሜን። እመቤቴ በቃ ያሰብሽውን ታሳካልሽ። በእውነት ጥሩ ልጅ ነሽ። በጣም ጥሩ ሴት ነሽ። ጥሩ እህት ነሽ። አዎ እሱማ ይመሰክር። ቃል የለኝም። በጣም ነው የምወድሽ። አይገባኝም፣ እውነት አይገባኝም። እኔ የሚጠበቅብኝን ነገር ነው ያደረኩት። ማንም ሰው የሚያደርገውን ነገር ነው ያደረኩት። ግን ደግሞ አንቺ እጥፍ ነው የካሽ ማለት
ትልቅ ነገር እናት ነው የሰጠሽኝና እናንተም እንግዲህ በዚህ አጋጣሚ ሁላችንም የምትጠብቅ እናት ከጎናችሁ ትሁን፣ የልባችሁን መሻት ትሙላላችሁ። በጣም ነው የማመሰግነው። አሁን እንግዲህ የት ጋር ነው የምትሆነው? በስመ አብ ቤቴ ራሱ በበረከት ነው ከዚህ በኋላ ሙሉ። በጣም ደስ ይላል። በጣም አመሰግናለሁ። ስትመራረቁ ግን እኔ ረሳችሁኝ። መርቁኝ። አሜን። ልጆች ውለድ፣ ክብር። አሜን። አንቺ መርቁኝ በስትክክል እንዴ ስለሚገጥም ብዬ አይዞህ በቃ አሁን ደስታችንን ለማጣጣም ወይ ስጦታ ያመጣ ሰው ነው የሚመረቀው? ቤተሰብ እኔ አይ መርቁኝ። እውነት ወይ እኔ ልመርቃችሁ። በቃ ደጉ እውነት እንደዚህ ከፍ ያደርጋችሁ። እውነት በጣም እኔ ለእናንተ ደስ ነው ያለኝ። ወደፊት እንደ ምርቃት አልችልም። ብቻ ዛሬ በቃ ጀስት ቤተሰቦችም በእኛ ደስ ብሏቸዋል ብዬ አስባለሁ። እና ስጦታዬን ስለወደድሽው ደስ ብሎኛል። በጣም ትልቅ ማንም ሰጥቶኛል። እመቤቴ እንደማታሳፍረኝም አውቄ ነበረ። በእምነቴ እንድጠነክር አድርገሽኝ ነበረ። እንግዲህ ማለት በእምነት ሰው እንዲያጠነክር ካደረገ ከዛ በላይ ምንም ትርፍ ነገር የለም። ዋናው እሱ ነው። ሰው አንድ ሰው ወደ ፈጣሪ እንዲጠጋ ካደረገው ሰው በላይ ማለት አላውቅም፣ ትልቅ ውለታ ነው ያልሽኝ። ውለታሽን መክፈል አልችልም። ፈጣሪ ይክፈልሽ። በነገራችን ላይ ያን ነገር ልንገራችሁ፣ ውለታ ማይረሳ ሰው በጣም ጥሩ ሰው። ውለታ ደግሞ እኔ ምንም እንደዚህ ውለታ እንትን የሚል ነገር አላደረኩም። የምሬን አይ አንቺ እንደቀላል አይተሽው፣ እሷ ግን ያው ማድረግ ያለብኝን ነገር ነው ያደረኩት። ከዛም ውጭ ደግሞ ቤት ውስጥ ምን የማደርጋቸው ነገሮች ስመክርሽ ነበር። እኔ በከባድ ሁኔታ አልተውሽኝም። ሰው ደግሞ በከባድ ሁኔታ ያልተዋውን ሰው መቼም ሊረሳ አይችልም። ያለፈበት ነው ሊያውቀው የሚችለው። ስለዚህ ስወርቅ አንስተሽኛል። ስለዚህ እመቤቴ ስትወርቂ ታንሳሽ፣ ከጎንሽ ሁሌም አትለይ። ምን አይነት በረከት ነው የመጣልኝ። በቃ ሳስበው ያደረኩት ቤት መጥቼ እንደዚህ እስክሰጥሽ ድረስ በቃ እያሰብኩት ነው ያደረኩትና አመሰግናለሁ። በጣም አመሰግናለሁ። በጣም እኔም በጣም ደስ ብሎኛል። በጣም ከዚህ በኋላ ደግሞ ጠንክረሽ ስራ እየሰራሽ የምሬን ነው ቤተሰቦችም አግዘውሽ በተለይ በራስሽ የሆነ ነገር በራስሽ ቀለም መጠሽ ሰርተሽ ተለውጠሽ ማየት ነው የምፈልገው። እኔ ሴት ልጅ ባይዘው ከወንድ እጅ ስትጠብቅ፣ ከቤተሰብ እጅ ስትጠብቅ፣ ከጓደኛ ስትጠብቅ ስትወድቅ ሁሉም ነው የሚነሳባት። ታውቂያለሽ ብዙ ነገር ተምሬያለሁ እና ስለዚህ አሁን አንቺ ጠንካራ ሆነሽ በራስሽ ያለሽን ነገር እያመሰገንሽ በራስሽ የምትቆሚበትን መንገድ እኔ ደግሞ ማግዝሽ ነገር ካለ በዚህ እንትን ከጎንሽ ነኝ። ቤተሰቦቼ አያሳፍሩኝም እንዴ ጓደኛ አይደለም እህትና እህት እናንቺ ታላቅ ስታጠፊ እመክርሻለሁ፣ ልቆጣሽ እችላለሁ። ጥሩ ነገር ስትሰሪ ደግሞ አበረታታሻለሁ። ሰዎችም ደግሞ እኔ ይቅርታ አድርጌላታለሁ፣ እናንተም ይቅርታ አድርጉላት። ይቅር መባባል እዩስ ከሰጠችኝን እውነት ከይቅርታ በላይ ምንም የለም እና እሷ ደግሞ እንግዲህ ፊቷ አቁመን የማታሳፍረን ማምላክን ይዛ ይመጣለች። ስለዚህ ምንም ማለት አንችልም፣ ከይቅርታ ውጭ ምንም ማድረግ አንችልም። አሁን ቡና ነው የምታፈው ቤቱ ይጸዳል። ቤትሽ በቃ አሜዚንግ እንሄዳለን። ኧረ እኔ ዛሬ እዚህ ነው። አንቺ ከሄድሽ እኔ እዚህ ቤቴን ደግሞ በሌላ ቪዲዮ በአሪፍ ቪዲዮ እናየዋለን። በደንብ እኔ ራሱ ገና ወደዚህ ልገባ ነው። ነገሮች አሉ ሲያልቁ በደንብ በአሪፍ ቪዲዮ አዲሱን ቤቴን አብረን እናስመርቃለን ማለት ነው። እግዚአብሔር ይመስገን ይሄንን የሰጠን የማያሳጣን አምላክ ወድቀን እንዳንቀር የሚያደርገን አምላክ ለሱ ክብር ይውሰድ። ኤዱና ደስ ብሎኛል። ስትጨመርበት ሙሉ ይሆናል ብዬ አስባለሁ። እንዴ በጣም ቤቱ ራሱ የሆነ ነገር ግርማ ሞገሱ መጣ እንዴ ይመጣል ገና ላይ አይተሽ እንዴ በጣም ደስ ይላል። የበረከት ቤት ያደርግልሽ። ባይዘው በጣም ደስ ይላል። አንቺ እንዴት እንዳስጨመረ ወልደሽ ክበጂ። ምን ነው ዝም አለሽ? ልጆች ይሯሯጡበት ማን ይቆይ። አይ በጣም ደስ ይላል። ስለዚህ እንግዲህ ዛሬ እንደዚህ ሞቅ እንዳለ አለቃችሁም እውነቱን ስነግራችሁ እኔ ማልወጣም። ስለዚህ አሪፍ እንላለን። ያም ስራ ቡናችንን ታፈላልናለች። ቆንጆ ምሳ ደግሞ ሄዱ ሱሰኛ ረጋት ብታይ በቡና ምን ነው ምሳ ስንል ዝም አልሽ? በቃ ምሳ ያቡ ሰራለች፣ ቡናውንም ያቡ እናማለን። እስቲ እንቀምስላታለን ምግቧን ቆንጆ ቀጣይ ባሪፍ ቪዲዮ ይዘንላችሁ እንመጣለን። ግን የምር በጣም አመሰግናለሁ ሁለታችሁንም፣ እግዚአብሔር ያክብርልኝ። እኔ በጣም ነው የማመሰግነው ሄዱ ለሁሉም ነገር፣ ስለ ሁሉም ነገር ቴንክ ዩ